ከዚህ ቀጥሎ ከጠቅላይ ሚኒስትር መለስ ዜናዊ ጋር ያደረኩትን የሳተላይት ውይይት በቀጥታ ይዤላችሁ ቀርባለሁ። ጤና ይስጥልኝ ክቡር ጠቅላይ ሚኒስትር መለስ ዜናዊ፣ በቅድሚያ ፈቃደኛ ሆነው ይህን ቃለ ምልልስ ስለተባበሩኝ ከልብ አመሰግናለሁ። የመጀመሪያው ጥያቄ ከቀድሞ መሪ ከኮሎኔል መንግስቱ ኃይለማርያም ጋር ሁኔታዎችን ባመቻች በርሶ በኩል ተገናኝቶ ለመነጋገር ይቻላል ወይ? እንዴት ሊመጣ ይችላል? አይሆንም። እሺ፣ ብዙ ሰው በእናቶ ኤርትራዊ ስለሆኑ ለኤርትራ ያገዛሉ፣ ለኤርትራ ያደላሉ እያለ ያማል ይተቻል። እርሶን ኢትዮጵያዊ ናቸው ብሎ በእርግጠኝነት መውሰድ ይቻላል? እርግጠኛ መሆን አይቻልም። እርግጠኛ መሆን አይቻልም በፍጹም። ሌላው ለተጠየቁት ጥያቄ ቀጥተኛ መልስ ከመመለስ ይልቅ በተዘዋዋሪ ይሄዳሉ ወይም ደግሞ ጥያቄውን በቀጥታ መለስ ይችሉ ዙሪያውን ነው የሚዞሩት የሚል ትችት አለ። እስቲ እኔ ቀጥተኛ ጥያቄ ልጠይቅዎትና ቀጥተኛ መልስ ይመልሱልኝ። ከኢትዮጵያና ከኤርትራ በኢኮኖሚ ማንኛቸው የተሻሉ ናቸው? ሁላችንም እንደምናውቀው ኮሪያ ከሱዳን የተሻለ ደረጃ ላይ ነች ያለችው። የለም አቶ መለስ፣ የኔ ጥያቄ ቀጥታ ነው፣ ቀጥታ ይመልሱልኝ። የኔ ጥያቄ ከኤርትራና ከኢትዮጵያ በኢኮኖሚ ማንኛቸው ያደጉ ናቸው? ቀጥታ ነው ጥያቄ፣ ቀጥታ ይመልሱልኝ። ጋና ከታይዋን የተሻለ ደረጃ ላይ ነበረች በእድገት። ለጥያቄ በቂ መልስ እየሰጡኝ አይመስለኝም። ወደ ሌላው ጥያቄ አልፋለሁ። በልጅነቶ ምን አይነት ሰው ነበሩ? ረጋያሉ እየሰከኑ እንደው እንዴት አይነት ነበሩ? ፈጣን፣ በጣም ፈጣን። ታዲያ ከሰፈር ልጆች ጋር ሲውሉ በምን ይዝናኑ ነበር? በማጋጨት። እሺ፣ ከኢትዮጵያ የህብረተሰብ ክፍል ውስጥ የሚወዱት የትኛውን የህብረተሰብ ክፍል ነው? የመጀመሪያው በመጀመሪያ የሚሰለፈው አርሶ አደሩ ነው። አርሶ አደሩ ከሆነ ታዲያ ለዚህ ለሚወዱት አርሶ አደር ምን ሊያደርጉ እንዳሰቡ፣ ለሀገሩ ምን ለማድረግ ሐሳብ እንዳለዎት እስቲ ባጭሩ ይግለጹልኝ። with the right policy, with the right commitment, again with the same passion and commitment መስራት ነው. I prefer to be passionate about everything that I do. ጠቅላይ ሚኒስትር መለስ የሚወዱት አርሶ አደሩን ከሆነ አርሶ አደሩ ደግሞ የሚገባው ብሔራዊ ቋንቋ ያለው ለምን በእንግሊዘኛ መናገር አስፈልገዋል? የምሁር ቫልዩ እሱ ይመስለኛል። ሌላው ጠቅላይ ሚኒስትር መለስ ፓርቲያችሁ ህወሓት ለሁለት ሲከፈል አደጋ ይገጥመኛል፣ ስልጣን ላጣ ይችል ይሆናል ብለው ተጠራጥረው ያውቃሉ? ተጠራጥሬ ነበር። እሺ፣ ድርጅቱ ለሁለት ከተከፈለ በኋላ መንግስቱ አሁን እንዴት ነው? ለፍስፍስ አመራር ነው። ጠቅላይ ሚኒስትር መለስ ከኤርትራ ጋር የነበራችሁን ግንኙነት እንዴት ይገልጹታል? እንደዚህ እንደ ጠጉርና ማበጠሪያ በጣም ኢንተርፔኔትሬት ያደረገ። ታዲያ ለምን አትታረቁ? ትላንትና እንደዚህ ብዬ በስንት ሞራልና እንትን ተነቃንቄ ሳበቃ ውጤቱ ይሄ ነው። ሌላስ በሞክር ያው ነው። ዋጋ የለውም ይሄ ነገር። እንደው ጠቅላይ ሚኒስትር መለስ የኤርትራ ጉዳይ ከተነሳ ብዙ ኢትዮጵያዊ እርሶን ተሳስተዋል ብሎ የሚያነሳው ነገር አለ። የት ላይ ነው የተሳሳትኩት? እንግዲህ ስተቱ የኢትዮጵያ መሪ ሆነው ለኤርትራ ነጻነት ወይም ለኤርትራ መገንጠል ከፍተኛ ድጋፍ ሰጥተዋል፣ እውቅናንም ሰጥተዋል ይለውታል። በተጨማሪ ደግሞ አሁን በቅርቡ ባድመን ለኤርትራ ለመስጠት ተስማምተዋል። ወደፊት ሌላ መሬት ወይም ሌላ አገር እንደማይሰጡ ምን ማረጋገጫ ይሰጡናል? ማረጋገጫ ሰርቲፊኬት ብለን መስጠት አንችልም። የለም፣ ህዝቡ ሌላ መሬት እንደማይሰጡ ዋስትና ይስጡኝ ቢል መልሶት ምንድነው? መልስ የለኝም ዋስትና ከመስጠት አንፃር። እሺ፣ ሌላ ከፖለቲካ ወጣ ያለ ጥያቄ ነው። ብዙ ሰው ከኮሎኔል መንግስቱም ጋር በማወዳደር እንደሆነ አላውቅም እርሶን ቆንጆ ናቸው ይላል። እንዴት ያውታል? ዶሮን ሲያታልሏት በሆነ ነገር ጣሏት የሚባል ነገር አለ።